ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ በይዞታችሁ ላይ የሰራችሁ ቤት ስም ሀብት ዝውውር ለማድረግ ምን ማሟላት እንዳለባችሁ የምነግራችሁ ይሆናል ማለት ነው። እንግዲህ ይዞታው በውርስ የተገኘ ሊሆን ይችላል፣ በሊዝ የተገኘ ሊሆን ይችላል፣ እንዲሁም በህግ ስልጣን በተሰጠው አካል በአራጅ የተሸጠ ቤት ባለቤትነትን ስም ዝውውር ለመፈጸም ምን ማሟላት አለባችሁ፣ ምን ያስፈልጋችኋል የሚለውን አንድ ባንድ የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑና እንድታበረታቱኝ በታላቅ አክብሮትና ትህትና እጠይቃለሁ። ቀጥታ ወደ ዛሬው ፕሮግራሜ እገባለሁ። እንግዲህ በተለያየ ምክንያት ይዞታ መሬት ልታገኙ ትችላላችሁ ማለት ነው። እንዲሁም በይዞታው ላይ ቤት ሊኖረው ይችላልና የዛን ቤት ስም ሀብት ዝውውር ግን በእናንተ አልሆነም። ቤቱን ያገኛችሁት በውርስ ሊሆን ይችላል። እንዲሁም ከጋብቻ መፍረስ በኋላ ተካፍላችሁት ስሙ በሁለት ሰው ስም ወይም በባልና ሚስት ተመዝግቦ ሊሆን ይችላል። እንዲሁም ፍርድ ቤት በሐራጅ አሸንፋችሁ ገዝታችሁ ሊሆን ይችላል። እንዲሁም ከባንክ ላይ በሐራጅ ሽያጭ ገዝታችሁ በሚሆንበት ጊዜ ስም ሀብት ዝውውር ለመፈጸም ምን ያስፈልጋችኋል የሚለውን አንድ ባንድ አሁን የምነግራችሁ ይሆናል ማለት ነው። በቅድሚያ በውርስ በተገኘ ይዞታ ወይም ቤት ላይ ስም ዝውውር ለማድረግ ምን ያስፈልጋችኋል? በውርስ ያገኛችሁት ቤትና ይዞታ ላይ ስም ዝውውሩ ለመፈጸም ምን ማሟላት አለባችሁ የሚለውን ለማየት እንሞክር ማለት ነው። በቅድሚያ በውርስ የተላለፈ ይዞታ ወይም ቤት የባለቤትነት ስም ዝውውር ለመፈጸም አሁን የምነግራችሁን ሁኔታ ማሟላት የግድ ነው። የመጀመሪያ የይዞታ ካርታ ሊኖረው ይገባል ማለት ነው። በውርስ ያገኛችሁት ቤት የስም ዝውውር በሚደረግበት ይዞታ ወይም ቤት ላይ ወራሽ ስለመሆናችሁ የውርስ ባለመብትነትን የሚያረጋግጥ የፍርድ ቤት ውሳኔ ወይም ማስረጃ ማቅረብ መቻል ይኖርባችኋል ማለት ነው። ፍርድ ቤት ሄዳችሁ ወራሽነት አረጋግጣችሁ የውርስ አጣሪ ሪፖርት ተሰጥቷችሁ የውርስ ሀብት ክፍፍሉንም መፈጸማችሁን የሚያሳይ የውርስ አጣሪ ሪፖርት፣ የውርስ ክፍል ሪፖርትና የፍርድ ቤቱ ውሳኔ ማቅረብ መቻል ይኖርባችኋል ማለት ነው። ስም ሀብቱን ወደ እናንተ ለማዞር ወይም ስም ሀብቱን ለመለወጥ ማለት ነው። እንዲሁም ደግሞ ወራሾች በውርስ ያገኙትን ይዞታ ድርሻ የሚገልጽ በፍርድ ቤት የጸደቀ የውርስ አጣሪ ሪፖርት መቅረብ መቻል አለበት። እንዲሁም እያንዳንዱ ወራሽ የድርሻ መጠን በፍርድ ቤት ያልተረጋገጠ ከሆነ ግን የስም ዝውውሩ በጥቅል የሚፈጸም ይሆናል ማለት ነው። በመሆኑም የውርስ አጣሪ ሪፖርቱ በግልጽ ወራሾችን ጠቅሶ የድርሻ መጠናቸውን በግልጽ መጥቀስ ይኖርበታል ማለት ነው። ያለበለዚያ የስም ዝውውሩ በጥቅል በሚል የሚፈጸም ይሆናል ማለት ነው። ስለዚህ የውርስ አጣሪ ሪፖርቱ ላይ ወራሾች እነማን እንደሆኑ እንዲሁም ደግሞ ውርስ ድርሻ መጠናቸውን የሚገልጽ ዝርዝር ያለ ነገር መቅረብ መቻል ይኖርበታል ማለት ነው። ይህ በሚቀርብ ጊዜ በእያንዳንዱ ስም በይዞታው ላይ ካርታ ሊሰራ ወይም ደግሞ የስም ሀብት ዝውውር ሊፈጸም ይችላል ማለት ነው። ነገር ግን በጥቅል ከቀረበ የውርስ አጣሪ ሪፖርት ወይም ድርሻ ክፍፍሉ ካርታው በሚሰራው በጥቅል ይሆናል በሚል ሊሆን ይችላል ማለት ነው። በሊዝ ስሬት የሚተዳደር ይዞታ በውርስ ለማስተላለፍ ግንባታ መጀመሪያ ጊዜ ላይ የተላለፈበት መሆኑ ሲረጋገጥና ወራሽ የቀደመው የሊዝ ውል መሰረት ግዴታውን ለመወጣት ውል ለመፈጸም ሲስማማ የስም ዝውውሩ ሊደረግ ይችላል ማለት ነው። ስለዚህ በውርስ ያገኛችሁት ድርሻ በዚህ አግባብ ነው የሚፈጸመው ስም ዝውውሩ ማለት ነው። በነባር ስሪት ወይ ደግሞ በትክክለኛ በሽያጭ ያገኛችሁት መሬት ስሙ ሀብቱ በሌላ ከሆነ ወይም ደግሞ በስጦታ ያገኛችሁት ስሙ ሀብቱ የሌላ ከሆነ በነባር ስሪት ለሚተዳደር ይዞታ የስም ዝውውር ምን ማሟላት እንዳለባችሁ አሁን በቀጣይ የምነግራችሁ ይሆናል ማለት ነው። እንግዲህ በነባር ስሪት ወይም ደግሞ ከዚህ በፊት ከሌላ ሰው በስጦታ ወይም ደግሞ በግዢ ያገኛችሁት መሬት የቀድሞ ስሪት ከሆነ አንደኛ የስም ዝውውሩ የሚደረግለት ይዞታ ካርታ ሊኖረው ይገባል ማለት ነው። ይዞታው በዋስትና ያልተያዘ እንዲሁም እገዳ የሌለበት መሆኑን ማረጋገጥ መቻል ይኖርበታል። ደግሞ በዋስትናም የተያዘ ከሆነ ቅድሚያ ካስመዘግቡ አካል የስም ዝውውሩ መከናወን እንደሚችል ስምምነት ሊኖር ይገባል ማለት ነው። ወይም ደብዳቤ ማቅረብ መቻል ይኖርባችኋል ማለት ነው። በህግ ስልጣን በተሰጠው አካል የጸደቀ የሽያጭ ወይም የወራሽነት ወይም የስጦታ ውል መቅረብ መቻል ይኖርባችኋል ማለት ነው።
በስም ዝውውር ምክንያት ከነባር ወደ ሊዝ ስር የሚገቡ ይዞታዎች የሊዝ ውል መዋዋላቸውም መረጋገጥ መቻል ይኖርባቸዋል ማለት ነው። ይዞታው ወደ ሊዝ የሚገባ ከሆነ ቀደም ሲል የተወሰደው ካርታ ሊመለስ ይገባል ማለት ነው። ይዞታው በህጋዊ ጋብቻ በጋራ ተይዞ ከቆየ በኋላ በፍቺ የተለያዩ ባልና ሚስት ወይም በውርስ ባለመብቶች መካከል በይዞታው ላይ የክፍፍል ውሳኔ የተላለፈበትና ከሁለቱ አንደኛ ወይም ከውርስ ባለመብቶች ከፊል ግምቱን ከፍለው ወይም ከባለድርሻዎች ጋር በስምምነት መሰረት ይዞታውን ያጠቃለሉት እንደሆነ ይህንን የሚገልጽ በህግ ስልጣን በተሰጠው አካል ፍርድ ቤት የጸደቀ ውል ሲቀርብ በነበረው ስሪት የስም ዝውውሩ ይፈጸማል ማለት ነው። መጀመሪያ ካርታ ነበረው፣ ስም ዝውውሩ በሌላም ወይም በባልና ሚስቱ በጋራ ሊሆን ይችላል ማለት ነው። ወይም ደግሞ በወራሾች መካከል ሊሆን ይችላል። ነገር ግን ወራሾች ብሩን ሰጥተው ቤቱን ሊያዝ ሲሉ ወይም ደግሞ ባልና ሚስት አንቺ ብሩን ውሰጂ እኔ ቤቱን ሊያዝ ብለው በተስማሙ ጊዜ ይህን ስምምነታቸው በፍርድ ቤት ጸድቆ ውል አቅርበው ስም ዝውውሩ ይደረግልኝ ማለት ይችላሉ ማለት ነው። በፍቺ የተለያዩ ባልና ሚስት ከሆኑ ደግሞ በህግ የተወሰነውን አግባብ ይዞታቸውን ሲከፋፈሉ ይህንን የሚያሳይ በፍርድ ቤት የጸደቀ ውሳኔ ሲቀርብ በነበረበት ሁኔታ ስም ዝውውር ይፈጸምላቸዋል ማለት ነው። በግንባታ ላይ ያለ ቤትን በተመለከተ ደግሞ ቤቱ በግንባታ ሂደት ላይ ያለ ስም ዝውውር አገልግሎት ጥያቄ ሲቀርብ በካርታው ላይ ባለው የቤቱ አገልግሎት መሰረት የስም ዝውውር አገልግሎት ይፈጸማል ማለት ነው። በውርስ የተላለፈ ነባር ይዞታ የሆነ ለወራሽ ሲተላለፍ ወይም በወራሾች መካከል የሚደረግ ክፍፍል ወደ ሊዝ ስሪት ሳይገባ ዝውውሩ የሚደረግ ሲሆን በሽያጭ ወይም በስጦታ የሚተላለፍ ነባር ይዞታዎች በሊዝ ደንቡ መሰረት ለቦታው ደረጃው የተቀመጠው የሊዝ መነሻ ዋጋ የሚከፍሉ ይሆናል ማለት ነው። ለማንኛውም በሊዝ ስሪት የሚተዳደር ይዞታ ስም ዝውውር እንዴት ይፈጸማል? የሊዝ ይዞታ ምስክር ወረቀት የሊዝ ውል መቅረብ መቻል ይኖርበታል። በመጀመሪያ ደረጃ በሊዝ ውሉ መሰረት አመታዊ የሊዝ ክፍያ የተከፈለ መሆኑን የሚገልጽ የሰነድ ማስረጃ የክፍያ ደረሰኝ መቅረብ መቻል ይኖርበታል ማለት ነው። ያልተከፈለ ቀሪ የሊዝ ክፍያ ካለ ለመክፈልና ሌሎች ግዴታዎችን ለመወጣት ውል የገባ መሆኑ ሲረጋገጥ የስም ዝውውር አገልግሎት ይሰጣል ማለት ነው። በምደባ ወይም በጨረታ የተላለፈ መሬት ወደ ሶስተኛ ወገን ለማስተላለፍ የግንባታ ደረጃውን 50% ከዚያ በላይ ሆኖ በግንባታ ማጠናቀቂያ ጊዜ ገደቡ ያለፈ መሆኑ ሲረጋገጥ የስም ዝውውር አገልግሎቱ ይፈጸማል ማለት ነው። ግንባታ ሳያርፍባቸው ወይም የግንባታቸው ደረጃ ከ50% በታች በሆነ ቦታ ላይ የሚቀርብ የሊዝ መብት የማስተላለፍ ጥያቄ በሊዝ አዋጁ ደንቡ መሰረት ከመሬት ዝግጅት የማስተላለፍ ዘርፍ በኩል ተጣርቶ የሊዝ ውል ተዋውሎ ሲቀርብ ነው የስም ዝውውር አገልግሎት የሚሰጠው ማለት ነው። በውርስ ለሚቀርብ የሊዝ መብት የማስተላለፍ ጥያቄ ባለበት ሁኔታ የስም ዝውውሩ ይፈጸማል ማለት ነው። ሌላኛው በፋይናንስ ተቋማት በባንኮች ወይም በፍርድ ቤት ወይም በህግ ስልጣን በተሰጠው አካል በሐራጅ የተሸጠ ቤት የባለቤትነት ስም ዝውውር ለመፈጸም ምን ማሟላት አለባችሁ? እንግዲህ ባንኮች በተለያየ ጊዜ ላበደሩት ብድር መያዣ ይሆን ዘንድ ቤት ይይዛሉ። ብድሩ ካልተከፈለላቸው ያንን ቤት በተሰጣቸው አዋጅ ስልጣን መሰረት በሐራጅ ጨረታ ሊሸጡት ይችላሉ። እንዲሁም ፍርድ ቤት ባልና ሚስት ንብረት ክፍፍል ሲያደርጉ ካልተስማሙ ቤቱ በሐራጅ ጨረታ የሚሸጥበት ሁኔታ አለ። ጨረታውን አሸንፎ ንብረቱን የገዛ ሰው የባለቤትነት ስሙን ለማዘዋወር ምን ማሟላት አለበት የሚለውን እመነግራችሁ ይሆናል ማለት ነው። እንግዲህ ባንኮች መጀመሪያ ላበደሩት ብድር መያዣ ይሆን ዘንድ ቤት ይሸጣሉ። ቤቱን ሲሸጡ ያንን ቤት በሐራጅ አሸንፎ የገዛው ሰው ካርታውን ወይም ስም ዝውውሩን እንዴት ይፈጽማል? ያንን ስም ዝውውር ለመፈጸም ምን ማሟላት አለበት የሚለውን በቅድሚያ ለማየት እንሞክር። በሐራጅ የተሸጠ ስለመሆኑ ጨረታ የወጣበት ሰነድ ወይም ጋዜጣ ማቅረብ መቻል ይኖርባቸዋል። በወጣው ሐራጅ መሰረት አሸናፊ ክፍያ የፈጸመበትን ሰነድ ወይም ማረጋገጫ ሰነድ ማቅረብ መቻል ይኖርብናል ማለት ነው። ቦታው የተረከበበት ሂደቱን የሚገልጽ ህጋዊ የሰነድ ማስረጃ ማቅረብ ይኖርበታል ማለት ነው። ይዞታው በሌላ ባንክ የተፈጸመ የመያዣ ውል ያልተያዘ ወይም ዕዳ እገዳ የሌለበት መሆኑን እንዲሁም ማረጋገጥ መቻል ይኖርበታል ማለት ነው። ስልጣን ባለው አካል የተሰጠ እግድ መሬቱ፣ ንብረቱ፣ ቤቱ ታግዶ የሆነ እንደሆነ የአግድ መጀመሪያ መነሳት መቻል ይኖርበታል ስም ዝውውር ለመፈጸም። በሌላ አኳኋን በዋስትና የተመዘገበ ይዞታ ከሆነ ባንኩ ስለ ይዞታው በሐራጅ መሸጥ በቅድሚያ በደብዳቤ ለሌላ ባንክ እንዲያውቀው ከተደረገ በኋላ የስም ዝውውሩ ይፈጸማል ማለት ነው። ባንክ በመያዣነት የተያዘን ቤት በስም ይዙርልኝ የሚቀርብ ጥያቄ
ለመፈጸም እነኚህን ሁኔታዎች መሟላት መቻል አለበት ማለት ነው። ከባንኩ ጋር በዋስትና ውል መሰረት ግዴታውን ሳይወጣ የቀረ ባለ ይዞታ ቤቱ በሐራጅ እንዲሸጥ ለሁለተኛ ጊዜ የሐራጅ ጨረታ ወጥቶ ገዢ ያልቀረበ መሆኑ ሲረጋገጥ በባንክ በመያዣ ስለተያዘ ንብረት በወጣው አዋጅ ቁጥር አዋጅ 9790 መሰረት የቤቱ ባለመብትነት በባንኩ ስም ዝውውር እንዲሆን ይችላል ማለት ነው። ወይም ደግሞ በባንኩ ስም እንዲዘዋወር ጥያቄ ሊቀርብ ይችላል ማለት ነው። ባንኩ ይዞታና ቤቱ በራሱ ዕዳ ስለሚያዙ የሚገልጽ ሰነድ መኖሩ የቤቱን ይዞታ ከሚገልጽ ማህደር ጋር መረጋገጥ መቻል ይኖርበታል ማለት ነው። ስልጣን ባለው አካል የተሰጠ እግድ ካለ የእግድን መነሳት መቻል ይኖርበታል ማለት ነው። ስለዚህ ባንኩን በራሱም ስም ሊያደርገው ይችላል። እንዲሁም ከባንኩ ላይ በሐራጅ ገዝታችሁ ስም ዝውውሩን ወደ እናንተ ማድረግ የምትፈልጉ ከሆነ ይህንን ነገር በግልጽ ማወቅ መቻል አለባችሁ። እነኚህን ሁኔታዎች ደግሞ ማሟላት መቻል ይኖርባችኋል ማለት ነው። ቦታና ቤቱ በፍርድ አፈጻጸም በሐራጅ የተሸጠ ከሆነ የሚከተሉትን ሁኔታዎች አሁን የምነግራችሁን ሁኔታዎች ማሟላት መቻል ይኖርበታል። እንግዲህ ፍርድ የመጀመሪያውን ፍርድ ከሰጠ በኋላ ለከሌ ወይም ለከሌ በሚል ለአንደኛ ወገን በሚፈርድበት ጊዜ የፍርድ ባለመብትና የፍርድ ባለ ዕዳ የሚሉ ወገኖች ይፈጠራሉ ማለት ነው። ያ የፍርድ ባለ ዕዳ ማለት ለተወሰነበት ውሳኔ መያዣ የሆነው ዘንድ ለአፈጻጸም የሚሰጠው መያዣ ንብረት ወይም ቤት ከሆነ እነኛ ቤትና ንብረት በአይነት መካፈል የማይችሉ ከሆነ ለፍርድ ባለመብት በሐራጅ ሸጦ የሚያከፋፍልበት የህግ አግባብ አለ ማለት ነው። በሐራጅ ሸጦ የሚያከፋፍልበት የህግ አግባብ አለ። እንዲሁም ባልና ሚስቶች አብረው በጋብቻ ከኖሩ በኋላ የፍቺ ጥያቄ ከቀረበ በኋላም ደግሞ በፍቺ ሲለያዩ የፍቺ ውጤት የሆነው የንብረት ክፍፍል ላይ በቤቱ ጉዳይ በአይነት መካፈል የሚችሉ ከሆነ እንዲሁም በገንዘብ አንዱ ለአንዱ ተገምቶ ወይም ተገምቶለት መከፋፈል የማይችሉ ከሆነ ያንን ቤት በሐራጅ የሚሸጥበት ወይም በሐራጅ እንዲሸጥ የሚያዝበት ሁኔታ አለ። በዛ ላይ ከባልና ሚስት በፍቺ በሚለያዩበት ጊዜ ቤቱ በሐራጅ ሲሸጥ ወይም ደግሞ ከፍርድ ባለመብት እንዲከፈል ተብሎ ቤቱ በሐራጅ እንዲሸጥ በታዘዘበት ጊዜ በዚህ ሐራጅ አሸንፋችሁ ቤቱን ከጨረታው የምትገዙ ሰዎች ምንድነው የቤቱን ስም ሀብት ንብረት ለማዘዋወር ማድረግ ያለባችሁ ወይም መሟላት ያለበት ሁኔታ የሚለውን አሁን የምገልጽላችሁ ይሆናል ማለት ነው። በፍርድ አፈጻጸም በሐራጅ የተሸጠ ስለመሆኑ ጨረታ የወጣበት ሰነድ ወይም ጋዜጣ መቅረብ መቻል ይኖርበታል ማለት ነው። የጨረታ አሸናፊው ክፍያ የፈጸመበት ሰነድ ወይም መረጋገጫ መቅረብ ይኖርበታል ማለት ነው። ቦታውን የተረከበበትና ሂደቱን የሚገልጽ ህጋዊ ማስረጃ ማቅረብ መቻል ይኖርበታል ማለት ነው። በሐራጁ አሸንፎ ፍርድ ቤቱ በሐራጁን አሸናፊ አውቆ መዝገቡ ተዘግቶ የፍርድ ክፍፍሉ ከተፈጸመ በኋላ አፈጻጸሙም መዝገቡም ከተዘጋ በኋላ በጨረታው አሸናፊ የሆነ ወገን ቦታውን የተረከበበትና የሂደቱን ህጋዊ አመጣጥ የሚገልጽ ማስረጃ ሲያቀርብ የስም ዝውውሩ የሚፈጸምለት ይሆናል ማለት ነው። በዚህ አግባብ ከፍርድ ቤት ወይም ደግሞ በፍርድ ቤት ሐራጅ ከሚወጣበት ቤት ይዞታ የገዛችሁ ሰዎች በዚህ አግባብ ስም ሀብቱን ማዘዋወር ይቻላል ማለት ነው። የመንግስት ይዞታ ሆኖ በመንግስት ተቋም በሐራጅ የተሸጠስ ከሆነ ምን ማሟላት አለብን የሚለውን አሁን ባጭሩ ለመንገር እወዳለሁ። ቤቱ በሐራጅ የተሸጠ ስለመሆኑ ጨረታ የወጣበት ጋዜጣ ወይም ሰነድ መቅረብ ያስፈልጋል ማለት ነው። የጨረታው አሸናፊ ይዞታ ወይም ቤቱን ተጫርቶ ያሸነፈበት ዋጋ፣ የሽያጭ ውልና ዝርዝር ሁኔታ የሚገልጽ ደብዳቤ ማቅረብ መቻል ያስፈልጋል ማለት ነው። ይዞታው አግባብ ባለው አካል የተሰጠ ውሳኔ የተላለፈ ከሆነ ውሳኔ የተሰጠበት ሰነድ መቅረብ መቻል ይኖርበታል ማለት ነው። ቤቱ በሐራጅ የተሸጠበት ዋጋ መነሻን በማድረግ የስም ማዘዋወሪያ ክፍያዎችና የሊዝ መነሻ ዋጋ በማስከፈል በሊዝ የስም ዝውውሩ ይከናወናል ማለት ነው። ከመንግስት ላይ በሐራጅ የምትገዙት ቤት ስም ዝውውር ለማድረግ እነኚህ ሁኔታዎች መሟላት መቻል ይኖርባቸዋል ማለት ነው። ስለዚህ በዚህ አግባብ ከመንግስት ተቋማት ላይ በሐራጅ የምትገዙ እንዲሁም በፍርድ አፈጻጸም ጊዜ በፍርድ ቤት በሚወጣ የሐራጅ ጨረታ ቤትና ቦታ የምትገዙ እንዲሁም ደግሞ በውርስ በጋብቻ ፍቺ መካከል በሚፈጸም የንብረት ክፍፍል ንብረቱ ከአንዱ ወደ አንዱ በሚሄድበት ጊዜ ንብረቱ ወደ እናንተ ስም እንዲዞር ማድረግ ያለባችሁን ቅድመ ሁኔታ አሁን በዝርዝር ነግሬያችኋለሁ ማለት ነው። በዚህ አግባብ የስም ዝውውር ይደረጋል ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።